አካውንታችሁ ባዶ መሆኑ ችግር አያመጣም። ጭንቅላታችሁ ባዶ ከሆነ ነው ችግሩ። አካውንት ባዶ መሆን ኖርማል ነው። ዘመድ ማጣት ኖርማል ነው። ወዳጅ ማጣት የተለመደ ጉዳይ ነው። ጭንቅላታችሁ ባዶ አይሁን። የሆነ ራእይ ይኑራችሁ። ያ ራእይ ከሩቅ ይስማል። ራእይ በጭንቅላታችሁ ውስጥ ካለ፣ ራእይ በልባችሁ ላይ ካለ ገንዘቡን ከሩቅ ይስባል። ባለሙያውን ከሩቅ ይስባል። አብሮ መስራት የሚፈልጉ ፓርትነሮችን ከሩቅ ይስባል። ታላላቅ ሰዎችን ከሩቅ ይስባል። አይችልም የተባለ ሰው ችሎ ማሳየት ይጀምራል። ዝቅ ያለ ነገር ከሚያወራ ሰው ጋር ለሁለት ደቂቃ አትቀመጥ። ይዞ ስለሚወርድ ራእይ ካለው ሰው ጋር ማደር ትችላለህ። ይዞ ይነሳል። ፎከስን ያስተካክላል። አንድ እርምጃ ወደፊት ትራመዳል። ዋው ዛሬ ውሎ ትላለህ። መንፈስን አእምሮህን ፍረሽ ያደርጋል። የሆነ የቀጨጨ ጭንቅላት ያለው ሰው ጋር ስትቀመጥ ከጉንዳን የወረደ የቁጫጭ ጉዳይ ነው የሚያወራው። ከጫማ ሶል በታች የሆነ ጉዳይ ያወራል። አልፍ ያለው ራእይ አለኝ 2017 ቤተሰቦችን የሚቀይረው እኔ ነኝ። ኢትዮጵያ ውስጥ አነጋጋሪ ፕሮጀክቶችን ምሰራው እኔ ነኝ። ትልልቅ ዩኒቨርሲቲ ውስጥ አንደኝነት ምቀበለው እኔ ነኝ። በዓለም ታላላቅ ሰዎችን ፎከስ ምስባው እኔ ነኝ። የቤተ ክርስቲያንን ታሪክ የሚቀይረው እኔ ነኝ። አይሮፕላን በሚሳፈርበት ጊዜ የሚያሳፍሩ ሰዎችና የሚሳፈሩ ሰዎች አሉ። ለመንገደኞች መንገዱን ፋሲሊቴት የሚያደርጉ የሚያመቻቹ በየደረጃቸው የተቀመጡ ባለሙያዎች አሉ። ማመቻቸት ነው የነሱ ነገር። ሁል ጊዜ እኔ ስበር ያመቻቹልኛል። የነሱ ስራ ምንድነው? ማመቻቸት ነው። መንገደኛ ነህ ወይስ መታመቻች ነህ? መንገደኞች አውሮፕላኑ ተዘጋጅቷል። ሹፌሩ ገብቷል። ሞተሩ ተነስቷል። አውሮፕላኑ የእግዚአብሔር ቃል ነው። መንገደኛው አንተ ነህ። አሜን ካላችሁ ትነሳላችሁ። አጠገብ ያለውን ሰው ነካ አድርገውና አውሮፕላኑ ልነሳ ነው። አውሮፕላኑ ልነሳ ነው። አውሮፕላኑ የእግዚአብሔር ቃል ነው በለው። መንገደኛው አንተ ነህ። ሹፌሩ ኢየሱስ ነው። መድረሻ ከተማችን ኢየሩሳሌም ነው። ማር እየጠጣ ፊቱን እንደዚህ የሚያደርግ ሰው የለም። ለምን? ስለማይመር። ማንም ማር እየጠጣ ሳይወድ ይስቃል። ፈገግ ይላል። ፈገግ ምላስን ሲነካ እግር ጥፍር ላይ ነው የሚሰማው። ቫይብሬት ያደርጋል፣ ያስተላልፋል። ነርቮቹ ሁሉ ዋው ነርቡ እኮ ነው የምነሰው። የእግዚአብሔርን ቃል እየሰማችሁ ፊታችሁን ልታኮሳትሩ አትችሉም። እንዲህ ብለህ ልትቀመጥ አትችልም። ስለ ካንሰር፣ ስለ HIV፣ ስለ ደም ግፍት ማሰብ አትችልም። ስለ ባዶ አካውንት ማሰብ አትችልም። ከ2016 ወደ 2017 በክብር የሚሄዱ መንገደኞች ነው ያለው። መተትን ሰብሮ፣ ድግምትን ሰብሮ፣ ጠማማ ቃል ሰብሮ፣ የክፉ ሰዎችን ቋንቋ ሰብሮ በኃይል የሚሄዱ ሰዎች ነው። ሄዳ ባዶ ሴኬ ፕሬቬዲያናማን ሃሌሉያ ሃሌሉያ ሃሌሉያ። የስንፍና ቃል ነቅለህ በእግዚአብሔር እርዳታ ላይ ተደገፍ። በሚመጣው ዓመት እግዚአብሔር በትክክል ይረዳሃል። ያለምንም መነሻ ታሸንፋል። ያለምንም መነሻ ትጨርሳለህ። ያለምንም መነሻ አልፈህ ትሄዳለህ። እንደ ባለ አእምሮ መመላለስ ጥሩ ሆኖ ሳለ ሁሉ ጊዜ በካልኩሌሽን መኖር ያቀጭጫል። በካልኩሌሽን ብቻ መኖር ስትጀምር ደሞዝ እያጠረ ይመጣል። እጅ ላይ ያለው ነገር እያነሰ ይመጣል። እንደማይበቃ መልእክት ያስተላልፋል።
ለአእምሮ አይበቃህምኩ ይላል። መነሻውን የእግዚአብሔር እርዳታ አድርገህ ስትነሳ ትችላለህ ይላል መልእክቱ። ታሸንፋለህ ይላል። በፍጹም አትሸነፍም ይላል። እኔ ካንተ ጋር ነኝና አትፍራ ይላል። አስጨርሰሃለሁ ይላል። አሻግረሃለሁ ይላል። እሰራለሁ ይላል።